አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? የሴት ወይዘሮ እና የማሜ ቀብራራው ተከታታዮች እንዴት ናችሁ? ሰላም ነው? እንዴት አደራችሁ? እንዴት አረፈዳችሁ? እኔ እንኳን አልተኛሁም ገና ነኝ እና አሁን ሰው ተኝቶ ማለት ነው። ሰው ተኝቶ እኔ ቀረበኝ ተደብቄ ተነስቼ ነው አሁን ተደብቄ በልቼ ልተኛ እኔ መስላችኋል? ከልጅና ከባሌ ተደብቄ ነው የመጣሁት። እንዳትናገሩብኝ አደራችሁን። ጠይም ሚስጥረው ልተኛ ነው ብዬ ተኝቼ ነበር። ቀስ ብዬ ሾካክ ብዬ ተሻክኬ ነው የተነሳሁት። አሁን እያየ አሁን ዝግ ራሱ ይሄ አለ ማለት ነው። ምሳሌ እንደዚህ አሁን ይሄ ሻይ ጠጥተን ምናምን በቃ ዋና ነው የምታጥቢው እንዳታጥቢ ነይ እንዳከጂ ተብዬ ነበር። ከዛ ቀስ ብዬ ሾካካካከ ብዬ ተነሳሁና አሁን እንደዚህ ያው ተመጣሁ ብዬ ነው ለመብላት ብዬ ነው እንጂ ማጠብም አልፈለኩ። የልጅንም ጤጡ ማጠብ አልፈለኩም። አላት ብዙ ነው ያላት እና ተመጣሁ በቃ ተሚቀመጥ ብዬ ልጠፍ ብዬ ነው። አሁን ምን ልብላ ነው ጥያቄው አሁን ያለው ሾከክ ብዬ ተነሳሁና ምን ልብላ አሁን ምን ሰርቼ ልብላ ላንኳኳ ምንድን ልብላ ነው ጥያቄው። ውጭ ወጥቼ የተሰራ ምግብ አምጥቼ እንዳልበላ ፈራሁ። ብቻዬን ለመውጣት ፈራሁኝ እና አሁን ደግሞ ምግብ ብሰራ ደግሞ ሰው ቀሰቅሳለሁ። ይሄን የታጠበ ዕቃ በድክድክ ኩክ ነው የሚልብኝ እና ምን ትሉኛላችሁ? አሁን ምን ትሉኛላችሁ? ምን ሰርቼ ልብላ ነው የምላችሁ? የሆነ በቃ አልፈልግም። የማታ ትራፊ አለ ከውጭ መጣ ምግብ ነው ግን አልፈልግም። ሩዝ ድጃጅ ነው አልፈልግም። ጠየም እና ምን ልብላ ነው የምላችሁ? ምን ልስራ? እስኪ ንገሩ። ምን ልስራ? እንዲህ ፏ ብሎ ነው ያለው። ፏ ነው ምን ልብላ ሲጠይ ንገሩኝ። መኮረኒ ልስራ እንዴ? ቀስ ብዬ መኮረኒ ልስራ። እኔ ደግሞ መኮረኒ ምናምን አይመችኝም። ቂጣ ነው የምወደው። ቂጣ እና ይህን ይመስላል። እና የሴት ወይዘሮ የኔ ቆንጅዬ፣ የኔ ፍቅር ርቦሽ መጣሽ፣ የኔ ማርዋዬ፣ የኔ ሀሳብ ወለላዬ፣ ማርዋዬ ርቦሽ እኮ ነው አልተኛ ራባለሽ እንዴት ወዲሽ ራባል ኮካላይ ርባት ምጥታኔ እንቅልፍ የሚባል አልተኛውም። ሁለት ቀን እንቅልፍ አልተኛውም። ጭው ብያለሁ እና ለካ እንቅልፍ ነው ሰው የሚያስመስለው ማለት ነው። እና ውዶች ማሮቼ አበረታቱኝ እና አሁን ወደ ገደለው ስሄድ ምን ስራ ነው? ምን ሰርቼ ልብላ ነው? አንኳኳለ ብዬ ነው። ይሄ ምን ይመስላችኋል? ኮሜንት ላይ አስቀምጡልኝ። ይሄስ በአረበኛ ምንድን ነው ስሙ? እኔ አንድ ጊዜ ተላጃ አምጪ ብላኝ ትልቁ ተላጃ እየገፋሁ ይዤላት ሂጅ ለሴትዮዋ በጣም ሳቀችብኝ እና ስሙ ምንድን ነው? ኮሜንት ላይ ብቻ አድርጉልኝ ማሮቼ ፍቅሮች። ምንድን ነው አሁን የምበላውን ነገር ንገሩኝ። ተሿክኬ ተነስቼ ነበር አልሆነልኝም እላቸዋለሁ። ታታ ያለባበስ እንታ ያላችሁ የማተሪያ ልብስ ነው የለበስኩት። በጣም እኮ ቀጭን እኮ ነው። ስመት ቁጥር እኮ ነው ያየችው አገባበኔ ሽቦ ወገር እና ውዶች ላይክ ሰብስክራይብ የምን ላይክ ነው? ምንድን ነበር የሚባለው? ጠፍቶኝ ነው።
የምትገቡን ነገር ሰብስክራይብ ኧረ ማሮችን እንኳን አላውቅም። እቺ ደግሞ እንዴት አወራጣት ምንድን ነው ስሟ? እቺ ላይክ ሸር ሰብስክራይብ እያደረጋችሁ ተከታተሉን፣ አበረታቱን። የሚወዱን ደግ ደግ ልብ ያላችሁ የኔ ማሮች የኔ ፍቅሮች አበረታቱን። እንደ ሌላው ሰው አለቃቀሽ ምናምን መለመን አይሆንልኝም። አረብ ቤት ተሰራ ከርሜ ደሞዜን አልተሰጠውም። ቢሆንም አልሐምዱሊላህ በእኔም በባሌም ጥንካሬ አለን አሁን ድረስ እና አበረታቱን። ከእናንተ የምንፈልገው የምትወዱን ብቻ አበረታቱን የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እላችኋለሁኝ። እንደኝ ይመስላል የሴት ወይዘሮ እኮ በጣም እኮ ፈታ ያለው ሰው ይሆናል። የሴት ወይዘሮ እኮ ለምታውቋት ታውቋታላችሁ፣ ለማታውቋት ደግሞ የምርም ወይዘሮ እኮ ናት። የምርም ወይዘሮ ናት። ወይዘሮ እና ምን ትመስላችኋለች? እንትን አትመስላችሁም? እቺ እንደሚመስሉ እቺ ምን ነበር ስሟ? ሲያገቡህ ሀገራችን። ኧረ ቢስሚላ ስሟ ጠፋኝ። ኧረ ስሟን አምጡልኝ። እሙዳይ ሰሙዳ ሲያገቡ ማለት ነው። እንደዚህ ትደረግና ሀገራችን እንዴች ከዛ ውስጧ ደግሞ የምትሞቅ ቡትኝ ይደረጋል። ከዛ ማታ የሚሞቅ ማለት ነው የሚሞቅ ከዛ እንደዛ ይደረጋል መሰል ምናምን። ከዛ ውሽራችሁ ስታገባ በርኩማ ዋና ያቺ ትኗ አንዲች ሙዲያዋ በአንዴ ነው የሚሄዱት። የቤተለቅሳሌ የሚሽራዋ ከዛ ሁለተኛ እቺ እንዲች አገልግሏ ማለት ነው የሁለተኛ እቺ ተይዛ ከዛ ሚዞቹ እንደዚህ እሷ እንደገና ደግሞ ታዝራ አሁን የለም። ድሮ በኛ ጊዜ ነበር ይሄ ድሮ በኛ ጊዜ ነበር እንጂ አሁንማ ወደድኩሽ ናኩሽ በማለት ወደድኩሽ ናኩሽ ነው። ዛሬ ተዋውቀው በማግስቱ ተከትሎ ሽው ሁሉም ነገር ቀረ። በኛ ጊዜማ ሙዲያ የምትባል ነበረች። አሁን እንድች ብላ ሙዲያ ትባል ነበር። ሰሙዲያ በውስጧ ትንት ይኖራታል። ውስጧ ቡትኝ ይዝቅ ተታይ ማታ ላይ ወደዛ ሲከል ሞቅ የሚል ቡትኝ ቆጠራለ ሙሽራ ይሄ እኔ ራሱ ቡትኝ ያላቸው ሰው ብትልክልኝ አራስ ነኝ፣ ደስ ይለኛል፣ እሞቃለሁ። ወይራ ምናምን ሳይሆን የኢትዮጵያ ቡትኝ ያላችሁ የት ነው የሚገኙ? ላኩልኝ፣ ነግሬያቸዋለሁ። እንደዚህ ብቻ አገልግላት እንዴ ግብትን የሆነ ሀልዋ ምናምን ማስቀመጫት ብቻ በጣም ቆንጅዬ ናት፣ አምራኛለች። ለስራቅ የሰው ናት። ኩሽና ግጃ ነው ለስራቅ እናንተ አትናገሩብኝም። ለስራቅ እና ከፍለ ለደብቃት ተናገራችሁ ነው ወለው ታተናገራችሁ በሳረቅ ለደብቃት በጣም የወደድኳት አስታውሰኛለ። የኢትዮጵያን ሞዲያ ሰሙዳ ነው ሰሙዳ እና ሰረቂያት የምትሉኝ ንገሩኝ፣ መልሳችሁን በኮሜንት አሳውቁ። ኧረ ቀልብሽ ከጅሎማ አትታያት ስረቂ የምትሉኝ ልስረቅ፣ ኧረ ተያት ስረቂ ናወረው የምትሉኝም ሀሳባችሁን በኮሜንት አሳውቁ። ማሮች ፍቅሮች፣ ሌብነት ጥሩ አይደለም የምትሉም እንደዛው እና ይህን ይመስላል። ብዙ ማውራት አልቻልኩም ዛሬ ረቦኛል። እንዲያልኳችሁ መጀመሪያ ላይ እንዲያልኳችሁ ረቦኝ የተነሳሁት ተኝቼ ነበር። ልጅና ባሌን አስተኝቼ ተደብቄ ነው የወረድኩት።
የመጣሁት ኩሽና ማለት ነው፣ ወረወኝ ለመብላት እና ይህን ይመስላል። ውዶች ማሮች አመሰግናለሁኝ። መልካም አስተያየት ለምትሰጡኝ አመሰግናለሁ። የኔ ውዶች አበረታቱኝ። የሴት ወይዘሮ የሴቶቹ በላይ ቀይሯ እባላለሁኝ ለማታውቁኝ እና ይመቻችሁ።